ለኛ ሁለተኛ ሞት ነው። አዲስ ሐዘን ነው የሆነብን። የዘውዲቱ ሀብቱ እህት ከ2 ዓመት በፊት በመቀሌ በአሰቃቂ ሁኔታ ተገድላ በነበረችው በዘውዲቱ ሀብቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው 2 ፍርደኞች በነፃ እንዲሰናበቱ መወሰኑን ቢቢሲ አማርኛ የሟች ቤተሰቡን ዋቢ በማድረግ ዘግቧል። የመቀሌ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴ እና አንገሶም ኃይለማርያምን ነፃ ናቸው ብሏቸዋል። ውሳኔው የተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረው ዲጂታል ሰነድ ከፍርድ ቤት መዝገብ ቤት በመጥፋቱ መሆኑን የዘውዱ ቤተሰቦች ተናግረዋል። ይህ ወሳኝ ዲጂታል ማስረጃ ያሬድ የተባለው ፍርደኛ ይዞት ከነበረው ሲም ካርድ ጋር የተያያዘ ነው። ዘውዱ ነሐሴ 13 2015 የአሸንዳ በዓል ለመታደም ተዘጋጅታና የጓደኞቿን ልደት ለማክበር ከቤቷ በወጣችበት በአዲ ሀውሲ በተባለ ቦታ ምሽት ላይ ተገላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ ነው የተገኘው። በዚህ ዘግናኝና አስደንጋጭ ግድያ ምክንያት መሪር ሐዘን ውስጥ የገቡት የሟች አባት ሕይወታቸውም አልፏል። ፍርደኞቹ ነፃ ስለተባሉበት ችሎት የሟች ታናሽ እህት ብርቱካን ሀብቱ በቢቢሲ አማርኛ ምን አለች? ተከሳሾች መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤት መዝገቡን አይቶ የተፈረደውን ፍርድ ትክክል ነው ብሏል። ከዛ ግን ሰበር ሰሚ ችሎት ነው ይግባኝ ያሉት። ሰበር ሰሚ ችሎት ወደ ታችኛው ፍርድ ቤት ይመለስ ብሎ መለሰውና ታችኛው ፍርድ ቤት ነው ነፃ ያላቸው። ሞባይሏ በደህንነት ምርመራ ላይ የተገኘው ስልክ ቁጥሯ ወደ አዲስ አበባ ተልኮ ኮድ በእሷ ቁጥር ወጥቶ ከሷ በኋላ የማን ሲም ካርድ እንደገባ የሚያሳይ ዝርዝር ነው ከአዲስ አበባ የተላከው። በዝርዝሩ ስልክ ቁጥሯ ፎቶዋም ጭምር ነው የወጣው። በማስረጃው እስከ 13/12/2015 ዓ.ም እሷ ይዛው እንደነበር በቀን 16 ዕለት ደግሞ አንገሶም ገብረስላሴ ይዞት እንደነበር እስከ መስከረም 8 በእነሱ አንገሶም እና ያሬድ ጋር እንደነበር ከነሱ ወጥቶ ደግሞ ወደ ሌላ ሰው ሄዷል። የነሱ ዝርዝር አለ። መጨረሻ ላይ ደጀን የሚባል ሰው በጂፒኤስ ተፈልጎ መቀሌ ውስጥ ቀፎው ከሱ እንደተያዘ ነው ዝርዝር የሚገልጸው። ይህ ዝርዝር መረጃ ከፌዴራል መረጃና ደህንነት የተገኘ ነው። አሁን የተፈጠረው ኦሪጂናሉ የለም። ዶክመንቱ ከአዲስ አበባ ይምጣ ተባለ። ሰዎቹም ከአዲስ አበባ መጥተው ማስረዳት አለባቸው ተባለ። አሁን ባለው ሁኔታ ግን ወደ መቀሌ መምጣት አይችሉም ሲባል ፍርድ ቤቱ እሺ ከመቀሌ ፖሊስ መጥቶ ማስረዳት የሚችል ካለ መጥቶ ያስረዳ አለ። ከዛ ኮማንደሩ መጡና አስረዱ። ጥያቄ ነበረው ብዙ። ዳኞቹ ግራ ገብቷቸው ነበር። ጥያቄም ያበዙ ነበር። ዳኛው ራሱ የአሁን ሞባይል ካቀረባችሁት ማስረጃ ጋር ኮዱ አይገናኝም አለ። ከዛ ኮማንደሩ ከኔ በኋላ ተቀይሮ ሊሆን ይችላል አሉ። እኔም ጥርጣሬ እንደዛ ነው። ከአዲስ አበባ በደንብ ተጣርቶ መጥቶ አሁን ፍርድ ተፈርዶ ከዓመት በኋላ ኮድ የሚቀየርበት ምክንያት ምንም ሊሆን አይችልም። ወይም ቀፎ ተቀይሯል ወይም የሆነ ነገር ተሰርቷል። ዳኞቹ አንድ አይነት አይደለም ሲሉም ነበር ማስረጃውን። ዳኞቹ ቀፎውን ከፍተው አይተውታል። እንዴት እንደበራ አላውቅም። እስከ ዓመት ቁጭ ብሎ ያለ ሞባይል አብርተው አዩ። ኮማንደሩ ምናልባት ቀፎ ተቀይሮ ሊሆን ይችላል አለ። በተጨማሪም ስለ ሞባይሉ የሚያሳየው ፋይል ጠፍቷል ሲባልም ነበር። ፋይሉ እንዴት ጠፋ ስንል ይግባኝ ተብሎ ከክልል ፍርድ ቤት ሲወጣ በክልል ፍርድ ቤት ነው የጠፋው ነው ያሉት። እንዴት እንደጠፋ አናውቅም። እኛ እነሱን አምነን ነው ህግ አምነን ነው የምንንቀሳቀሰው። ሌላ ኃይል የለንም እኛ። አሁን ፍርዱ ተቀልብሶ በነፃ እንዲፈቱ ተወስኗል። ይህ ለቤተሰቡ ከባድ ነው። ለኛ ሁለተኛ ሞት ነው። አዲስ ሐዘን ነው የሆነብን። ለኛ እዚህ ለምንቀረው እንጂ ለሷ ምንም ነገር አይደለም። ትንሽ በአይምሮ ረፍት አግኝተን ነበር። አሁን ተመልሶ ነፃ ነው ሲባሉ ቤተሰቡ ሁለተኛ ሐዘን ነው ቁጭ ያለው። እንደ አዲስ ሐዘን ነው ቁጭ ያለው። ስናለቅስ ነው የዋልነው። የተከሳሽ ወገኖች ችሎት ውስጥ ረብሻና ግርግር መፍጠር፣ መበጥበጥ፣ ዳኞችንም እንደመስሳቸዋለን ቀናችሁን ጠብቁ እያሉ ሲያስፈራሩም ነበር። ልክ ውሳኔ ሊሰጥ ሲል በረብሻ ምክንያት ውሳኔዎቹ ቀናቸው ሲቀየር ነበር። በተጨማሪም ወንጀለኞቹ ፍርድ እንደማይቀርላቸው ሲያውቁ ፍርድ እንዲቃለልላቸው የቆየ ህመም አለብን ቢሉም ምንም አይነት የቆየ ህመም እንደሌለባቸው በሕክምና ማስረጃ ሁሉ ተረጋግጦ እድሜ ልክ እስራት ነው የተፈረደባቸው። ከዓመት በኋላ ግን ከአሰቃቂ ግድያ ወንጀሉ ነፃ ናቸው ተብሎ ተፈርዶላቸዋል። ቤተሰብም ዳግመኛ ሐዘን ተቀምጧል።